በሀገራችን ላይ አሁንም ድረስ ተመልከት የቃጥባሬን ቦታ የወረሰ አለ ይባላል። ምኑ ነው የሚወረሰው? ዒልም የሚቀራበት ቦታ ነው አይደለም። የአብሬቶችን ቦታ እኮ የልጅ ልጆቻቸው ወርሰውታል ይባላል። በፍጹም ለአብሬት ሼኾች ከታሰበ ቀብሩን አፍርሱና ትልቅ መድረሳ ገንቡ፣ ቁርአን ልጆች ያሐፍዙበት አጅሩ። ለአብሬት ሼኾችም ለአባታቸው ማን ኢብራሂም፣ ዋናው እኮ ታሪኩን አጥንተናል። ኢብራሂም የተባለው መብረቅ እምነት ይካሄድ ነበረ በጉራጌ ክልል። ሰዎችን ተምሮ ያስተማረ ውድ ሰው አለ። ለሁሉም ሙስሊሞች ከኛ በፊት በእስልምና ላይ ለሞቱት በጠቅላላ በመላው አገሪቱ ለነበሩት ለጉራጌው፣ ለስልጤው፣ ለትግሬው፣ ለአማራው፣ ለኦሮሞው፣ ለሁሉም አላህ እንዲምራቸው ዱዓ እናደርጋለን። ወንጀላቸው እንዲምራቸው፣ ስራቸው እንዲቀበላቸው። ከዛ ውጭ ግን የአባቶቻችንን ገድል በሚል ስም ከአላህ ውጭ ሲመለኩ ግን አንፈቅድም።